ሚስቴን አመታት 22 ዓመቷ አስቡት። እቺ ልጅ 22 ዓመት ሙሉ አርሰናልን ደግፋለች፣ ዋንጫም አላለች። ዛሬ ልደቴ ነው። መጀመሪያ ቤቢ እናጽናናታለን፣ ኬኳን ትቆርሳለች። 20 እና 30 ዓመት ቀላል እንዳልሆነ ለቤቢ ላሳያት ፈልጋለሁ። በ30 ዓመት ውስጥ ብዙ ነገር ማሳካት እንደሚቻል ዛሬ እናሳያታለን። ብዙ ዋንጫዎችንም ማሳካት እንደሚቻል በዳሽን 30ኛ ዓመት ፕሮግራም ላይ እያሳዩት ነው። ወደ ልደቷ ከመመለሳችን በፊት ዳሽን ባንክ በዳሽን ሄድኳርተር 30ኛ ዓመቱን በማስመልከት እንዲሁም የሚሰጣቸውን ሰርቪሶች ለማሳየት በቀናት ከፋፍሎ ኤክስፖ አዘጋጅቶላቸዋል። ዛሬ ሚያዝያ 16 የከስተመር ኤክስፒሪየንስ ዴይ ነበር። ቦታው ላይም ተገኝተን ስለ ከስተመር ኤክስፒሪየንስ ሰርቪስ መግለጫ ሲሰጠን ነበር። በዛውም ለቤቢ በ30 ዓመት ምን ያህል አቺቭ ማድረግ እንደሚቻል እያሳዩት ነበር። ዳሽን ኤክስፖም ለ9 ቀናት ነው የተዘጋጀው። ኤክስፖ ዛሬ ሁለተኛ ቀኑ ነው። ካሁን በኋላ ከእሁድ ውጪ ለ7 ቀናት የሚቆዩ ነው። በዚህ ቬኑ ላይ የተለያዩ ድርጅቶች ፕሮዳክታቸውን ይዘው መጥተዋል። ዛሬ ዴቱ ከስተመር ኤክስፒሪየንስ ዴይ ነው። ሁሉም ቀኖች ስክሪን ላይ እንደምታዩት የተለያዩ ፕሮግራም አላቸው። ሁሉንም ቀኖች እዛው ቦታ ላይ ተገኝታችሁ ኤክስፒሪየንስ እንድታደርጉ ዳሽን ጋብዟቸዋል። እኔም ጋብዣቸዋል። ዳሽን ኤክስፖስ ከቅዳሜ ሜይ 2 የሚቆይ ይሆናል። ሁላችሁም እንዳቀሩ። አሁን ቤቢ መብላት እንዴት እንደሆነ በምግብ እናስተምራታለን። ይመቻችሁ።